ሰሞኑን በኢትዮጵያ ወይም ደግሞ በአዲስ አበባ የቤት ሰራተኛ ምክንያት መዳሞች ኘኘኘኘኘኘኘ እያላችሁ ነው። ይኸውላችሁ አንዲት ሰራተኛ መጀመሪያ ወደ እናንተ ቤት የምትገባው ሆዷን ነው። ሆዷን ታጠግባላችሁ፣ ታበሏታላችሁ፣ ታጠጧታላችሁ። የምትበለው የምትጠጣው እኮ እናት አባቷ ቤት አለ። የምትበለው የምትጠጣው እኮ አታጣም። የተሻለ ለውጥ ፈልጋ ነው ሰው ቤት የምትገባው። ደሞዟ ከ30 ቀን በኋላ ነው የሚመጣው። ስለዚህ መጀመሪያ ሆዷን አጠግቡ። እናንተም ጥገቡ፣ ጥሩ አስቤዛ አቅርቡ፣ ሳሙና አቅርቡ፣ በስነ ስርዓት እዘዟቸው። እንደ ሰው እዩዋቸው፣ እንደ ባዳ እንደ ጠላት አትዩዋቸው። ሲቀጥል ደግሞ ሰራተኛ የሰራው ምግብ ወይም ደግሞ ሌላ ሰው የሰራው ምግብ እንዴት ነው የሚበላላችሁ ነው እኔ የማይገባኝ ነገር። እንዴት ነው ከጉሮራችሁ የሚወርድ? ዶሮ ትችያለሽ፣ ሩዝ ትችያለሽ ምናምን ሳታቀርቡ። ስለዚህ ብርቴ ብላችሁ ሰርች አድርጉ። እስኪ ስለ ሰራተኛና ሰሪ ብርቴ ብላችሁ ሰርች አድርጉት። ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? ይሄን ያለው እግዚአብሔር ይመስገን። አዲሱ ቻናላችን ነው እንግዲህ በዚህ ሁለት ሶስት ወር ሞኒ እንዲሆን የእናንተ ግዳፍ ያስፈልገኛል። ሰብስክራይብ አድርጉልኝ፣ ቪዲዮዬን አጫውቱልኝ። ሌላ የምልላችሁ ፈልጌ ነው ዩቱብ ባወጣው ህግ ነው የከፈትኩት። ይሄን ዩቱብ ያወጣው ህግ ምን መሰላችሁ? አንድ ዩቱብ አንድ ስልክ አንድ ዋይፋይ፣ አንድ ዩቱብ አንድ ዋይፋይ አንድ ስልክ፣ ሁለት ሶስት ዩቱብ ሁለት ሶስት ቻናል ምናምን አይቻልም። አንድ ዩቱብ ትከፍታላችሁ፣ አንድ ዋይፋይ ትገጥማላችሁ፣ አንድ ስልክ ላይ 20 30 ሁለት ሶስት ምናምን ከፍታችሁ እንደኔ እንዳትሸወዱ። መቼም ታውቃላችሁ እናንተን ከመምከር ወደ ኋላ አይደለም። ሌላ ደግሞ ምን ልላችሁ ፈልጌ ነው፣ በአሁኑ ህግ ከከፈታችሁ በጣም ትርፋማ ትሆናላችሁ። በአሁኑ ህግ ክፈቱ፣ ስሩ። ይኸው እኔም በቃ ማለት አንዳንዴ አለማወቅ ትማሩበታላችሁ። ምንድን ነው የሚባል እንትን ከአንድ ቀን በላይ አይበልጥም ይባላልና ውዶችዬ፣ ካሁን በኋላ ላይቭም የምመጣው በዚህ ነው፣ ቪዲዮም የምሰራው በዚህ ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ዶሮች ምናምን አብረው ነው እንግዲህ የሚጮሁት እና ካሁን በኋላ ሌላ አይዲያ ነው ይዤ የምመጣው እና ያልከፈታችሁ ክፈቱ፣ አብረን እንደግላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ቤትዬ ሌላ ክፈች እየሳቅሽ ስትመጪ ነው ደስ የሚለን ምናምን ብላችኋል። ቪዲዮ መስራትን ቀዝቀዝ ብያለሁ። ያኛው ዩቲዩብ እስከሚመለስልኝ ድረስ በዚህ እሰራለሁ። ያኛው ዩቲዩብ ሲመለስ ከዛው ወዛው ስልክ ላይ ሌላ ዋይፋይ ገጥ እኔ 250 ሺህ ወይም ደግሞ 300 ሺህ 400 ሺህ ካለኝ እኔ እርዱኝ ብዬ አለምንም። ገብቷችኋል? ጽድት ያለ ሱቅ 250 ሺህ 300 ሺህ ይከፍታል። ስለዚህ 250 ሺህ 350 ሺህ ይዛችሁ ወልደ ጊዮርጊስን እርዳኝ ብዬ ስደውልለት 250 ሺህ ብር ተበለው 350 ሺህ ብር ተበለው 300 ሺህ ተበለው የምትሉ ብር እያላችሁ ነው እንዴ እርዱኝ የምትሉት? እናንተ ሲጀመር ከመጀመሪያ እንዴት ሰው ብር እያለው እርዱኝ ይላል? ብር የሌለው የመስራት ፍላጎት ኑሮት ብር ያጣ፣ ስራ ቦታ ኑሮት ብር ያጣ፣ ተምሮ ስራ ያጣ፣ በጣም በችግር ውስጥ የሚበሳቆል የቤተሰብ ጀርባ ላይ የተቀመጠ ምናምን ነው እረዳለው ያለው ማለት ነው። እንደገና ደግሞ በውስጥ እየመጣችሁ የወልደ ጊዮርጊስን ትክክለኛ ስልክ ስጪኝ፣ እኔ ወልደ ጊዮርጊስን ራሱ አላቀው አይደለም ቁጥሩን እሱን አላቀው። እንደ ማንኛውም እንደናንተ ቲክቶክ ላይ ነው። ቲክቶክ ደግሞ ፌክ አካውንት ሞልቷል። ስለዚህ ምን ነው እርዳታ ብር ይዛችሁ እርዳታ ተበልቻለሁ የሚል ኮሜንት ብቻ። እንዲህ ብር ካላችሁ ለምንድን ነው የምትለምኑት? ኧረ በስመ አብ! እንዲህ ስንት ብር ያጣ በሰው ቤት የሚንከራተት ተምሮ ስራ ያጣ ሞልቷል። እኔ ይቅርታ አድርጉልኝ ወልደ ጊዮርጊስን አላውቀውም። በቃ አላውቀውም። እንዲህ አጨናነቃችሁኝ። ኧረ በስመ አብ! ዛሬ ደግሞ የማወራላችሁ በጣም ክፉ አሰሪዎች በሰራተኛ ላይ ያለባቸው ትልቅ ጥላቻ ያለ ምንም ምክንያት ድሃ ስለሆኑ ብቻ፣ ከነሱ ቤት ስለሚሰሩ ብቻ፣ የነሱ በታች ስለሆኑ ብቻ፣ በጣም ምስኪን ስለሆኑ ብቻ ይጠሏቸዋል፣ ያቆሽሿቸዋል፣ ያገላምጧቸዋል፣ ምግብ ይከለክሏቸዋል፣ ትምህርት እንዳይማሩ። በተለይ የማታ ትምህርት ባልየው የዋህ ሆኖ ወይም ደግሞ የተማረ ሰው ሆኖ ይህች ሴት ብትማር ትልቅ ደረጃ ትደርሳለች፣ ምን ችግር አለው በትርፍ ሰዓቷ የርቀት ወይም ደግሞ የማታ ብትማር ብሎ ምስቱን ሲያማክረት ገረድ ነው። ገረድ
ከመገረድ ውጭ ምንም አያውቅም። ተማረ አልተማረ ገረድ ገረድ ነው፣ ያው ገረድ ነው የምትይ ከስተጀርባ ሲጠና የድሃ ድሃ 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 ቤተሰብ የሆናችሁ አሰሪዎች እናታችሁ በባዶ እግሯ እየሄደች ልብሷን ጠስጥዛ ለብስ ሰፍታ የምትለብስ በቃ የምትበለው አታ ስጋዋና ስጋዋ ተያይዞ ቆዳዋ ምናምን እናቶቻችሁ ቤተሰቦቻችሁ ከኋላ ሲጠና ግን ከእናንተ ቤት የምትሰራውን ምስኪን ድሃ እኖር ብላ እለወጥ ብላ እየተሰቃየ አምጪው፣ ውሰጂው፣ አስተካኪው፣ አልብሽው፣ እጠቢው፣ ቀንጥሽው፣ አልብሽው፣ ዝጊው፣ ክፈችው ስትሏት የምትውሉ አንዲት ምስኪን የዋህ ሰራተኛን ባልየው ሞር ሆኖ ወይም ደግሞ የተማረ ሰው ጥሩ ነገር እንደሚያገኝ ነገ ጥሩ ደረጃ እንደሚደርስ አውቆ እስኪ የማታ ማታ ትማር ምን ችግር አለው? በትርፍ ሰዓቷ 1 ሰዓት 2 ሰዓት ስጫት ስትበይ ድሃ ነው። ስትበላ ራሱ ያቃጥለኛል። ቤቴ ውስጥ ራሱ ሶፋ ላይ ቁጭ ስትል ታቃጥለኛለች። ከአንዱ ክላስ ወደ አንዱ ክላስ ስትል ደሜ ቀጥ ይላል። አንተ ግን ሰራተኛዋን ፈልጋታል እንዴ? ለሰራተኛዋ ጠበቃ የቆምከው ሰራተኛ ነው። እባክህ ድሃ ነው የምትይ ሴትዮ ከጊዜ በኋላ አቶ ባል እንደዚህ አይነት ማይንድ ያላት እንደዚህ አይነት አስተሳሰብ ለሰው ልጅ እንደዚህ አይነት አስተሳሰብ ያላት ሴት አልፈልግም። ነገ ልጆችን ጎዳና እንዲወጡ ታደርጋለች። እኔ ጅግና ሴት አስተሳሰብ ያላት ሴት ነው የምፈልገው ብሎ ያቺ ሰራተኛ ቆንጆ አስተሳሰብ ኖሯት ወይም ደግሞ በጣም ትሁት ሆና ለሰው ልጅ አመለካከቷ ሰው በመሆኑ ብቻ የምታከብር ከሆነች አንቺን ፈቶ እሷን ሲያገባ ያዙኝ ልቀቁኝ። የደሃ ልጅ ነበረች እኮ የችጋራ ልጅ ነበረች እኮ እንዴ! ከኔ ቤት እኮ ነው ሳሙና ያወቀችው፣ ከኔ ቤት ነው ባዝሊን ያወቀችው፣ ከኔ ቤት ነው ጥሩ ወጥ መብላት ያወቀችው። እንዴ ጭንቅላት ማሪ! ሰውን ነገ ያገኘ ሰው ያጣል፣ ያጣ ሰው ያገኛል። ሞኝ አትሁን። የሰው ልጅ ሲፈጠር ደሃ ሆኖ አልተፈጠረም። የሰው ልጅ ሲፈጠር ሀብታም ሆኖ አልተፈጠረም። ልንገራችሁ ብዬ ነው። ከድርጊታችሁ ተቆጠቡ። ሰራተኛ አሰሪ የሚሆንበት ጊዜ አለ። አሰሪ ሰራተኛ የሚሆንበት ጊዜ አለ። እግዚአብሔር እጁ ረጅም ነው፣ ታሪክን ይገለባብጣል ልላችሁ ነው። ብትቆጠቡ ጥሩ ነው። ከቤታችሁ ያለች ሰራተኛን ገረድ ነው፣ ሰራተኛ ነው የምትይ አርፈሽ ተቀመጭ። በኋላ ትዳርሽን ስትፈቺ ወደ ሴት አዳሪነት